በዚህ ቻናል እውነተኛ ታሪኮች በትረካ ይቀርባሉ። አዲስ ከሆኑ ሰብስክራይብ፣ ቤተሰብ ከሆኑ ደግሞ ላይክ በማድረግ ይጀምሩ። ጸሐፊና ተራኪ ሂሩት አበበ። አረመኔዋ ቤት አከራይ። አቤት ተንኮል፣ አቤት ክፋት፣ አቤት በደል፣ ርኩሰት። በግቢያቸው ውስጥ በመደዳ የተሰሩ 3 ክፍል ቤቶችን ለላጤዎች ያከራያሉ። ሁለቱ ተከራዮች ወንዶች ሲሆኑ አንዷ ደግሞ ሴት ናት። የሴት ላጤ አይስማማቸውም። ቤት ውስጥ ምግብ ስለምታበስል የመብራት ቆጣሪ ከፍ ይላል፣ የውሃ ፍጆታዋ ይጨምራል በሚል በውጭ ተጠናቆ የሚመጣውን ወንድ ብቻ መርጠው ማከራየት ልማዳቸው ነው። ነገር ግን ይቺ ልጅ የመጣችው በቅርብ ወዳጃቸው በኩል በመሆኑ አላከራይም የማለት አቅም አልነበራቸውም። በመሆኑም ቤቱን ሊያከራዩት ካሰቡት ዋጋ በላይ ተናግረው ራሷ እንድትመለስ ቢሞክሩም ልጅቷ ሳታንገራግር የተጠየቀችውን ከፍላ ጓዟን ጠቅልላ በመምጣት አንዷ ክፍል ቤት ውስጥ ኑሮዋን ጀመረች። አከራይዋ ወይዘሮ የጤና ችግር ስላለባቸው እንደ ልባቸው ወዲያ ወዲህ አይሉም። ውሏቸው ከአልጋ ወደ ሶፋ፣ ከሶፋ ደግሞ ወደ አልጋ ነው። በየዕለቱ የዝች የላጤ ተከራያቸውን ጓዳ ግን በልጆቻቸው በኩል በስለላ ይበረብራሉ። ምንድን ነው የምትበላው? በቤት ስትውል ምን ትሰራለች? ቤቷስ ማን ይመጣል? የሚሉት ተደጋጋሚ ጥያቄዎቻቸው ናቸው። ከዚያም አልፎ ዛሬ ቤት ውላለች ከተባሉ ለቡና ይጠሯታል። ቡናውን ጠጥታ እስክትጨርስ በጥያቄ ያጣድፏታል። እስከ ዛሬ እንዴት አላገባሽም? ቤተሰቦችሽ የት ናቸው? ወላጆችሽስ ምን ይሰራሉ? ወንድምና እህቶች አሉሽ? ስራሽ ምንድን ነው? ደሞዝሽስ? ምግብ የት ትበያለሽ? አንቺ ጠዋት ወጥተሽ የምትገቢው ማታ ነው አሉ። እንደ ወንድ አምሽተሽ ስትመጪ አትፈሪም? የማይጠይቋት ነገር የለም። ከዛም አልፈው ወንድሞቿንን በማለት የተለያዩ ሰዎች ወደ ቤቷ በተለያዩ ጊዜ እንደሚመጡ መረጃ ደረሳቸው። ወትሮም ያልጣመቻቸው አከራይ ይህንን ሰበብ አድርገው ከጥቂት ወራት በኋላ አስጠርተው ቤታቸውን ለቃ እንድትወጣ ነገሯት። ለምን ስትል ፍጥጥ ብላ ጠየቀቻቸው። ምን ምክንያት መዘርዘር ያስፈልጋል? ማስለቀቅ መብቴ ነው። ቤቱን ፈልጌዋለሁ። አይችልም። ምን? በገዛ ቤቴ? አዎ በገዛ ቤቱ። እኔም መብት አለኝ። የእሳቸው አይኖች በተራቸው ተጎለጎሉ። የድፍረት ንግግር ሆነባቸው። ከተቀመጡበት እመር ብለው መነሳት ቢያምራቸውም አልቻሉም። መቆም አቅቷቸው ተውተረተሩ። የ3 ወር ጊዜ መስጠት ግዴታው ነው። ብድግ ብለው ቤቴን ልቀቂ ማለት አይችሉም። ደግሞ በክረምት ውጡ አይባልም። ዛሬ ነግረውኛል። ከ3 ወር በኋላ እወጣለሁ። ማን ነው በቤቴ ጊዜ ገደብ ያስቀመጠው? ሕግ ነው። የምንተዳደረው በሕግ ነው። ቆጣ ብላ ወጣች። ደማቸው ተንተከተከ። በተደፈርኩ ባይነት ተወራጩ። ስልክ አስመጥተው አለኝ የሚሏቸው ወዳጆቻቸው ጋር ስሞታ አቀረቡ። ማንነቴንማ አሳይሻለሁ፣ እንዲህ ተናግራኝ በቤቴ 3 ወር ልትቀመጥ ሞቻለዋ ሲሉ ፎከሩ። አቤት ተንኮል፣ አቤት ክፋት፣ አቤት በደል፣ ርኩሰት። በማግስቱ ጠዋት ተከራይዋ ወደ ስራዋ መሄዷን ካረጋገጡ በኋላ ከቤታቸው ውጪ የተከራዮቹን ቤት ወለል አድርጎ በሚያሳያቸው ቦታ ላይ ወንበር አስወጥተው ተቀመጡ። በሰፈር ውስጥ በጉልበት ሰራተኝነቱ የሚታወቅን አንድ ወጣት በአስቸኳይ መዶሻህን ይዘህና በማለት አስጠሩ። ሲመጣ መሰላል አስቆመው የተከራዮቹ ቤት ጣራ ላይ እንዲወጣ አዘዙ። የተቀመጡበት ቦታ ከፍ ያለ ስለሆነ
ጣራው ቁልቁል ወለል ብሎ ይታያቸዋል። አንዱን ልጃቸውን ጠርተው የተከራየው አልጋ የተዘረጋበትን አቅጣጫ ጠየቁ። ምን አስበው ምን ሊያደርጉ መሆናቸውን የተረዳ ሰው አልነበረም። ጣራ ላይ የወጣው ሰራተኛ የሚሰጡትን መመሪያ እየተከተለ የተወሰኑ ሚስማሮችን ከጣራው ላይ ነቅሎ ወረደ። እሳቸው በድል አድራጊነት ኮራ ብለው ፊታቸው በፈገግታ ተሞልቶ ወደ ቤታቸው ገቡ። አቤት ተንኮል፣ አቤት ክፋት፣ አቤት በደል፣ አይ ርኩሰት። ምሽት ላይ የጣለው ዝናብ ኃይለኛ ነበር። በከተማችን አንድ ጫፍ ጎርፍ ቤቶች ይዞ ሄደ ተብሎ የተወራበት ዕለት ነበር። ተከራይዋ እንደ ልማዷ አምሽታ መጣ በሯን ስትከፍት የተመለከተችው ነገር በድንጋጤ ወደ ኋላ ያስሮጣት ነበር። ከአከራይዋ ልጆች መካከል አንዱን ጠርታ የሆነውን አሳየችው። ውሃ የጠገበው አልጋዋ የስፖንጅ ፍራሽ ከስር ውሃ ወደ መሬት ሲያንጠባጥብ ይታያል። ወለሉ በጎርፍ ተሞልቷል። እናቱ የሰሩት ስራ የተገለጠለት አሁን ነበር። ምን ማድረግ እንዳለባት ግራ የገባት ተከራይ ግን የተረዳችው ሌላ ነው። የሰራሁት ግፍ ነው። ትላንት ማዘርን እንደዛ መናገር አልነበረብኝም። ረጋ ብዬ ብለማመጣቸው ይሻል ነበር። አምላካቸው ነው ይቀጣኝ። አሁን ጣራው ያፈሳል፣ ይሰራልኝ ብዬ የምጠይቅበት አፍ የለኝም። እንደተመኙት ቤታቸውን ለቅቄ መውጣት አለብኝ። ጠዋት መጥቼ እቃ ጭናለሁ። ለዛሬ ግን ወደ ጓደኞቼ ጋር ሄጄ ልደር በማለት አከራይዋ የሰሩት ስራ በፈጣሪ ተመካኝቶ በሯን ቆልፋ ወጣች። አቤት ተንኮል፣ አቤት ክፋት፣ አቤት በደል፣ አይ ርኩሰት፣ ተዘዝቶ ንስሐ አይገባበት፣ አለመኑ የሌለውን መክፈል። አቤት ተንኮል፣ አቤት ክፋት፣ አቤት ተንኮል፣ አቤት ክፋት፣ አቤት ተንኮል፣ አቤት ክፋት። በዚህ ቻናል የሚቀርቡ እውነተኛ ታሪኮች ሲለቀቁ ወዲያው እንዲደርሱ ሰብስክራይብ አድርገው የደወል ምልክቱን መጫን አይርሱ።